የካቶሊካዊት ቤተክርስቲያን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ መልእክትን ከዚህ በመቀጠል እናቀርብላችኋለን። እንደምናመሻችሁ። ዛሬ እዚህ የተገኘሁት ከትንሣኤ በዓል መልእክቴ በኋላ ያለውን ሁኔታ በማስመልከት ጥቂት ለማለት ነው። ሁላችንም እንደምናውቀው ዛሬ በኢራን ሕዝብ ላይ የተደቀነው የጥቃት ዛቻ እጅግ አሳሳቢ ነው። ይህ ሁኔታ በፍጹም ተቀባይነት የለውም። ይህ ጉዳይ ከዓለም አቀፍ ሕግጋት ባለፈ የሁሉንም ወገኖች ሰላምና ደህንነት የሚመለከት የሞራል ግዴታ ነው። una questione morale per il bene del popolo completo intero e vorrei invitare tutti a pensare nel cuore veramente di tanti innocenti. በልባችን ውስጥ ያሉትን ንጹሃን ዜጎች ሕፃናትና አዛውንትን እናስብ። የዚህ ግጭት ሰለባ የሚሆኑት እነርሱ ናቸው። ውጥረት ወደ ከፋ ደረጃ ከማምራቱ በፊት ከጥቂት ቀናት በፊት እንዳልኩት አሁንም ደግሜ ላለው ወደ ውይይትና ድርድር እንመለስ። ችግሮችን ያለ ጦርነት መፍታት የምንችልበትን መንገድ እንፈልግ። ለዚህም ሁላችሁም እንድትጸልዩ ጥሬን አቀርባለሁ። ከባለስልጣናትና ከውሳኔ ሰጪዎች ጋር በመነጋገር ጦርነትን አንፈልግም፣ ሰላም ይንገስ የሚለውን ድምጻችንን እናሰማ። ዓለማችን ሰላም በጣም ያስፈልጋታል። Vogliamo la guerra, vogliamo la pace. Siamo un popolo che ama la pace e c'è tanto bisogno di pace nel mondo. Grazie.